በአሁኑ ወቅት እየተካሄደ ያለውን የትራምፕ አድሚኒስትሬሽን ኢሚግሬሽን ኢንፎርስመንት በተመለከተ ኮሚኒቲያችን ውስጥ ከፍተኛ የሆነ ኮንፊውዥን እና ግራ መጋባትን አያለሁኝ። አሰግድ ይመር እባላለሁ፣ ጠበቃ ነኝ። በዚህ አጭር ቪዲዮ አሁን ያለውን ኢሚግሬሽን ኢንፎርስመንት በተመለከተ መታወቅ ያለባቸውን ፖይንቶች ዲስከስ አደርጋለሁኝ። እነዚህን ፖይንቶች ዲስከስ በማድረግ አትሊስት ያለውን ግራ መጋባት ኮንፊውዥን በተወሰነ መልኩ መቅረፍ ይቻላል ብዬ አስባለሁኝ። በመጀመሪያ ደረጃ መታወቅ ያለበት በአሁን ጊዜ ያለው ኢሚግሬሽን ኢንፎርስመንት ኢዝ ታርጌትድ ኢሚግሬሽን ኢንፎርስመንት። ይሄ ታርጌትድ ኢሚግሬሽን ኢንፎርስመንት ሁለት አይነት ነው አሁን ያለው። የመጀመሪያው ኢሚግሬሽን ኦፊሰርስ ወደ አንድ ቦታ ሲሄዱ መያዝ የሚፈልጉትን ሰውዬ ስምና አይደንቲፋይንግ ኢንፎርሜሽን ይዘው ነው የሚሄዱት። ያ ሰው አክቲቭ የሆነ ሪሙቫል ኦርደር ያለበት ወይ ደግሞ ዲፖርት ሊያስብለው የሚችል ክሪሚናል ሬከርድ ያለበት ሰው ነው። በሁለተኛ መልኩ ታርጌትድ የሆነ ኢንፎርስመንት ያለው ኢሚግሬሽን በከፍተኛ ሁኔታ አንዶክመንትድ የሆኑ ሰዎች አሉበት ብለው የሚገምቱትን ቦታ ነው ታርጌት የሚያደርጉት። ለምሳሌ ሆም ዲፖ ፓርኪንግ ሎት ሊሆን ይችላል፣ ወይ ደግሞ በከፍተኛ ሁኔታ አንዶክመንትድ የሆኑ ሰዎች ኢሊጋል የሆኑ ሰዎች ተቀጥረውበታል የሚሉትን ቦታ ይሆናል ታርጌት የሚያደርጉት። ስለዚህ መንገድ ላይ የሄዱ ራንደምሊ መጥቶ ኢሚግሬሽን ስታተሶትን የሚጠይቅ የለም። እንዲሁ አጋጣሚ ነገር ሆኖ ራስዎትን ኢሚግሬሽን ኢንፎርስመንት መካከል ቢያገኙ እና ኢሚግሬሽን ወረቀቶ ቢጠየቅ ምን ማድረግ አለቦት? ስለዚህ የመጀመሪያ ነገር ማድረግ ያለቦት እና ማድረግም ግዴታ የሆነው ራስዎን አይደንቲፋይ ማድረግ ነው። የኢሚግሬሽን ሕጉ ይሄን በተመለከተ ክሊር ነው። ማንኛውም አይነት ነን ሲቲዝን የሆነ ሰው አት ኦል ታይምስ በሁሉም ጊዜ ኢሚግሬሽን ወረቀቱን መያዝ አለበት። ስለዚህ ግሪን ካርድ፣ I-94፣ ወርክ አውቶራይዜሽን እና የመሳሰሉት እዚህ ሀገር በነን ኢሚግራንት ቪዛ ያለ ሰው ለምሳሌ በስቱደንት ቪዛ ያለ ሰው ወይ ደግሞ በቪዚተር ቪዛ ያለ ሰው ፓስፖርቱን የመያዝ ግዴታ አለበት። ያ ህጉ ስለሆነ ራስዎን አይደንቲፋይ ማድረግ የማይፈልጉ ቢሆኑ ወይ ደግሞ ኢሚግሬሽን ስታተስ ሳይኖሮት ኢሚግሬሽን ኢንፎርስመንት ራስዎን ቢያገኙ ሪሜን ሳይለንት ዩ ካን ሪኩዌስት ቱ ስፒክ ቱ አን አተርኒ፣ ጠበቃ ማናገር እችላለሁ ማለት ይችላሉ። ምንም አይነት ዶክመንት መፈረም አይኖርቦትም። ከዚህ ጋር ተገናኝቶ አሁን በተደጋጋሚ እየቀረበ ያለው ግሪን ካርድ አለኝ ከአገር ወጥቼ መመለስ ይችላለሁ ወይ፣ እዚህ ሀገር አሳይለም ነኝ ወይ ሬፊውጂ ነኝ ወይ ፔንዲንግ አሳይለም አለኝ ከአንዱ ስቴት ወደ ሌላ ስቴት መሄድ ይችላለሁ ወይ የሚል ነው። ስለዚህ ግሪን ካርድ ያለው ሰው ኢዝ ፍሪ ቱ ትራቭል። ምንም ያን በተመለከተ ያለ ምንም ለውጥ የለም። እዚህም አገር ማንኛውም ስታተስ ያለው ሰው ከአንድ ስቴት ወደ ሌላ ስቴት በማንኛውም መልኩ ትራቭል ማድረግ ይችላል። ስለዚህ ያለውን ኖይስ ከተለያየ ቦታ የሚሰማውን ኢንፎርሜሽን ወደ ጎን ትቶ ላይፍን መቀጠል ነው። ምንም የሚያስፈራ ነገር የለም። ሁሉ ነገር ሰላም ነው። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጎ ደህና ነው።